አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በዛሬው ክፍላችን በእስልምና የግዛት መስፋፋቱን ሂደት እናያለን። እውነት በእስልምና የግዛት መስፋፋቱ ሂደት የነበረው ምቶችና የህዝብ ሀብት ፍለጋ ነበር። የእስልምና መሰረታዊ እውቀት የሌለው ሰው እንዲህ አይነቱ አስተሳሰብ በአእምሮ ላይ ውል ሊልበት ይችላል። ብሎም በዚህ ቁሳዊ በሆነ አስተሳሰብ ሊያምንም ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም በመጀመሪያ የእስልምና ጥሪ ማድረግ በጀመሩበት ወቅት ቁረይሾች ጌታ ብለው የሚጠሩትን ዋጋ ሊያሳጣና ማህበረሰቡ ዘንድ ያላቸው ቦታ ያናጋል ብለው ያሰቡትን የነቢዩ ሰለላሁ ዐለይሂ ወሰለም የእስልምና ጥሪ ካቆሙ በምትኩ የሚፈልጉትን በሙሉ እንደሚያሟሉና የሚጠይቁትን በሙሉ ተፈጻሚ እንደሚሆን፣ ሹመት ከሆነ የሚፈልጉት ሊሾሟቸው፣ ሴት ከሆነ የሚፈልጉት ቆንጆዋን መርጠው ሊድሯቸው፣ ብር ከሆነ ደግሞ የሚፈልጉት ሊሰጧቸው እንደሚችሉ ምርጫቸውን ለነቢዩ ሰለላሁ ዐለይሂ ወሰለም አቀረቡ። ነቢዩ ሰለላሁ ዐለይሂ ወሰለም በልበ ሙሉነት በአላህ ስም እምላለሁ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ አስቀምጠው ይህንን ሃይማኖት እንድተው ቢያደርጉ አላህ ግልጽ እስኪያወጣው አሊያም እኔ እስክጠፋ አልተወውም። ነቢዩ ሰለላሁ ዐለይሂ ወሰለም የዱንያ ጉጉትና ዓላማ ለሌለው ነገር ጥሪ አድራጊ ቢሆኑ ኖሮ የቀረበላቸውን ጥያቄ በመመለስ እድሉን ይጠቀሙበት ነበር። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ለሐቅ የተላኩ ከአጸያፊና ዓለማዊ ነገር የራቁ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በዙሪያቸው ለነበሩ ንጉሶችና መሪዎች ወደ እስልምና ጥሪ ደብዳቤ ሲልኩ ንግስናቸው ላይ እንዲቆዩና በራሳቸው የሚገኘውን ነገር ሁሉ የራሳቸው እንደሆነ በመግለጽ ጭምር ነው። ከላኩት ደብዳቤ ውስጥ ለታላቁ ሮም ወይም የቤዘንታይን መሪ የነበረው ሂረቅል የላኩትን ደብዳቤ እንመልከት። በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ከመሐመድ የአላህ መልእክተኛ ወደ ሮም ቤዛንታይን ንጉስ ሂረቅል ሰላም ትክክለኛውን መንገድ በተከተለው ላይ ይሁን። በመቀጠል ወደ እስልምና ጠራሃለሁ፣ ሰላም ታገኛለህ። ስለም፣ አላህ እጥፍ ምንዳን ይሰጣል። እስልምናን ካልተቀበልክ ግን የተከታዮችህን ጥፋት ትሸከማለህ። አላህም እንዲህ ይላል፣ የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ምንንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርጎ ላይይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ በሏቸው። አነስ ረዲየላሁ አንሁ ሲናገር ነቢዩ ሰለላሁ ዐለይሂ ወሰለም የተጠየቁትን በሙሉ ያለ ስስት ይሰጡ እንደነበሩ ገልጸዋል። አንድ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ በሁለት ተራራ መሃል የሚገመት ፍየል ሰጡት። ይህም ሰው ወደ ህዝቡ በመመለስ እስልምናን ተቀበሉ፣ መሐመድ ለድህነት ፍራቻ የሌላትን አሰጣጥ እየሰጠ ነው በማለት ጥሪ ያደረገ። አንድ ቀን የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆነው ዑመር ረዲየላሁ አንሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት መጣና አይኑን አንከራቶ ያየነው ነገር ቢኖር ነቢዩ ሰለላሁ ዐለይሂ ወሰለም ጋደም ያሉበት ሰሌን፣ የሰሌኑ ምልክትም ሰውነታቸው ላይ ይታይ ነበር። ሌላው አንድ ቁና ገብስ ነበር። ግማሽ የአረብ ሀገራት ግዛታቸው ስር ያደረጉት ነቢይ ይህ ብቻ ነበር ንብረታቸው። ይህንን የተመለከተው ዑመር ረዲየላሁ አንሁ ራሱን መቆጣጠር አቅቶት እንባዋም ልጦት በጉንጮቹ መሃል ይፈስ ጀመር። ይህንን የተመለከቱ ነቢዩ ሰለላሁ ዐለይሂ ወሰለም ምን ያስለቅሳሃል ብለው ጠየቁት። ዑመርም ለምን አላለቅስም? ኪስራ ወይም የፋሪስ ንጉስና ቀይሰር ወይም የቤዛንታይን ንጉስ በዱንያ ምቾትና ጸጋ እየኖሩ አንቱ ግን ከማየው ውጪ ምንም ነገር የለዎትም አላቸው። እሳቸውም ዑመር ሆይ ለኪስራና ቀይስር የዱንያ ጸጋ ለኛ ደግሞ የአኺራ እንዲሆነን አትሻምን በማለት መለሱለት። ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላም ቢናይ አምር ቢን ሐሪስ ረዲየላሁ አንሁ ሲናገር ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ ወርቅም ጠገራ ብርም አገልጋይም ምንም ነገር አልተውም ከነጭ በቅሏቸው የጦር መሳሪያቸውና ለሰደቃ የሰጧት መሬታቸው በስተቀር። ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ የጦር ልብሳቸው ቤተሰቦቻቸውን ለመቀለብ በቁና ስንዴ በመያዣነት ተይዞ ከአንድ ይሁዳዊ ጋር ነበር። ተመልከቱ፣ የት ያለው የዱንያ ፍቅር፣ የትስ ያለው የሀብት ፍቅር ነው። ሁለተኛው ኸሊፋ ዑመር ብን አልኸጣብ ረዲየላሁ አንሁ ግዛቱ ያለቅጥ የተስፋፋ ነበር።
ሆዱ በረሃብ ድምፅ ሲያሰማ ግን ብትጮህም ባትጮህም በአላህ ስም እምላለሁ ሙስሊሞች እስካልጠገቡ ድረስ አትጠግብም ይል ነበር። በኡሁድ ጦርነት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የሰማይና የምድር ወደ ሆነችው ጀነት ቁሙ አሉ። ይህንን የሰማው ዑመይር ብን ሐማም ረዲየላሁ አንሁ ጎሽ አለ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ እንድትል ያደረገህ ምንድን ነው አሉት። እሱም በአላህ ስም እምላለሁ እኔም ከሷ እንደሆን ከጅዬ ነው አላቸው። እሳቸውም አንተ ከርሷ ነህ አሉት። የተወሰነ ቴምሮች አውጥቶ መብላት ጀመረ። ከዛም እኔን ይሄን ቴምር እስክበላ በህይወት ከቆየሁማ ረጅም እድሜ ነው በማለት የያዘውን ቴምር ጥሎ ወደ ፍልሚያው ገባ። ተዋግቶም ተሰዋ። ሙስሊሞች መጀመሪያ ላይ የከፈቷቸው ወይም የተቆጣጠሩት ሀገራት እነሱና ከነሱ በኋላ ያለውን ትውልድ በምቾትና በድሎት ማኖር የሚችል ነበር። ነገር ግን ከዚህ ድል ጀርባ ለሃይማኖት ጥሪ ማድረግ፣ ለመላው ህዝብ ማድረስ እንጂ ሀብትና የሀገሪቱን ንብረት ለመያዝ አልነበረም። የግዛት መስፋፋት ዓላማዊ ፍላጎት ለማሟላት እንዳልነበረ ያሳየናል። በተቆጣጠሩት ሀገር ለህዝቡ ምርጫ ይሰጡ ነበር። እስልምናውን ከተቀበሉ እንደ ሙስሊሙ የሚገባቸው መብት እንዳላቸው፣ ከነሱ የሚጠበቀው ግዴታ እንዳለባቸውና አንቀበልም ካሉ ደግሞ በሚኖሩበት ሀገር ለሚደረግላቸው የጥበቃና የመሳሰሉት አገልግሎት የተወሰነ ግብር እንዲከፍሉ ይገደዳሉ። ይህም ሙስሊሞች ግዴታ የሆነባቸው በየዓመቱ ከሚከፍሉት ዘካ እጅጉን ያነሰ ነው። በዚህ ካልተስማሙ ግን የአላህን ሃይማኖት ለማድረስ ጦርነት ግዴታ ይሆናል። ምናልባትም ሃይማኖትን ካወቀ ሊሰልም ይችላል። ሃይማኖቱ ሰዎች ዘንድ እንዳይደርስ መንገድ የሚዘጋ ሁሉ መዋጋት ግዴታ ይሆናል። የሙስሊሞች የጦር መሪ የነበረው እስልምና ከመቀበሉ በፊትም ይሁን በኋላ ሽንፈትን ያላስተናገደው ጀግናው ኻሊድ ብን ወሊድ ረዲየላሁ አንሁ ሲሞት ከፈረስ ሰይፍና አንድ አገልጋይ በስተቀር ምንም ነገር አልነበረውም። ታዲያ የት ያለው ዓላማዊ ፍቅር፣ ስሜትን ማዳመጥና ሀብትን መውደድ ነው? ቀደምት ሙጃሂዶች ፍላጎታቸው ዲኑን ማሰራጨት እንደነበረ ሸዳድ ቢን ሃዲ ረዲየላሁ አንሁ የሚያወራው ሐዲስ ያስረዳናል። አንድ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና ከአንተ ጋር መሰደድ እፈልጋለሁ አላቸው። እሳቸውም ሰሓቦቻቸውን አደራሉ። በወቅቱ ጦርነት ላይ የማረኳቸውን ንብረቶች አከፋፈሉ። ለሰውየውም የሚገባውን ሰጡት። ሰውየውም ምንድን ነው በማለት ጠየቀ። ነቢዩ ሰለላሁ ዐለይሂ ወሰለም ያንተ ድርሻ ነው አሉት። እሱም ይህንን ፍለጋ እኮ አይደለም በነቢይነት ያመንኩት የተከተልኩህ፣ ነገር ግን በቀስት እዚህ ጋር ተመትቼ በጣቱ ጉሮሮውን እያመላከተ ሞቼ ጀነት እንድገባ ነው አላቸው። እሳቸውም አላህን ካመንከው አላህም ያምንሃል አሉት። ትንሽ እንደቆዩ ጦርነቱ ተጀመረ። ሰዎች ተሸክመው ወደ ነቢዩ ሰለላሁ ዐለይሂ ወሰለም አመጡት። እሳቸውም እሱ ነው ብለው ጠየቁ። አዎ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም አላህን አመነ፣ አላህም አመነው። ከዛም በነቢዩ ሰለላሁ ዐለይሂ ወሰለም ከፈን ተከፍነው ሰገዱበት። ሰላታቸው ላይም ጌታዬ ሆይ ይህ ባሪያህ በአንተ መንገድ ስደተኛ ሆኖ መጥቷል፣ ሸሂድም ሆኖ ተገድሏል፣ እኔም በዚህ ላይ መስካሪ ነኝ አሉ። ቀደምት ሙስሊሞች በተመሳሳይ አጋጣሚዎች ዱንያን ረግጠው ዓለም በቃም ብለው ዓለማቸው ለሃይማኖት ጥሪ ማድረግና እስልምና ሃይማኖት ለሁሉም ሰው አድርሰው በዚህም ነቢዩ ሰለላሁ ዐለይሂ ወሰለም ቃል የገቡትን በመከጀል ነበር። ለአንድ ሰው የትክክለኛውን መንገድ መምራት መሆን ከቀይ ግመል በወቅቱ አረቦች ከሚመጻደቁበት ንብረት የተሻለ ነው። ብዙዎች እስልምና ሃይማኖት ውስጥ ከገቡ በኋላ ስልጣናቸውም ንብረታቸውንም አጥተዋል። ይህም ራሳቸውና ቤተሰቦቻቸው ከነዚህ ነገሮች በማራቃቸው አሊያም ለሃይማኖቱ ጥሪ ሐሳባቸውና ጊዜያቸውን በመስጠታቸው ነበር። በነሐውንድ ጦርነት ታላቁ ሰሃቢ ኑዕማን ቢን ሙቀረን አልመዝኒ ያለውን እንመልከት። ጌታዬ ሆይ ሃይማኖትህን ከፍ አድርግ፣ ባሮችህን ድል አጎናጽፍ፣ ኑዕማንንም የዛሬ የመጀመሪያው ሸሂድህ አድርገው። ጌታዬ ሆይ ዛሬ እስልምናን ከፍ በማድረግ አይኔን አርጋልኝ። አላህ ይዘንላችሁና እውነት በዚህ ጥያቄ ዓለማዊ ፍላጎት ይኖረዋል? ሙስሊሞች የባቢሎንን ምሽግ በከበቡ ጊዜ አምር ብን አልዓስ ዘንድ መልእክት አድርሶ የተመለሰው የሙቀውቂስ መልእክተኛ ንግግርን እንመልከት። ከመኖር መሞት የሚያስበልጡ፣ ከፍ ከማለት መተናነስ የሚመርጡ፣ አንዳቸውም የዚች ዓለም ፍላጎት የሌላቸው፣ አፈር ላይ የሚቀመጡ፣ መሪዎቻቸው ከነሱ የማይለዩ፣ ትልቃቸው ከትንሻቸው የማይለይ፣
አለቃቸው ከባሪያቸው የማይለይ ህዝቦችን አየን። ቶማስ ካርሊል ጀግኖች በሚለው መጽሐፉ እስልምና በኃይልና በሰይፍ የተስፋፋ ሃይማኖት ነው ለሚሉት ምላሽ ሲሰጥ ሰይፍ ባይኖር ኖሮ እስልምና ሃይማኖት አይስፋፋም ነበር ይላሉ። ነገር ግን ሰይፍ ያስገኘው ምንድን ነው? ሃይማኖቱ ጠንካራ የሆነው እውነት ስለያዘና አዲስ አስተሳሰብ ስለሆነ ነው። መጀመሪያ ሲጀመር በአንድ ሰው ጭንቅላት ውስጥ ነው። ይህ እምነት የሚኖረው ይህንን እምነት የያዘ አንድ ግለሰብ የዓለም ተቃራኒ ይሆናል። ይህ ግለሰብ መሳሪያ ይዞ ዓለምን ቢጋፈጣት ደግሞ ይጠፋል። በአጠቃላይ እውነት በራሷ በየትኛውም መንገድ ትስፋፋለች። ክርስትና ሃይማኖትንም ብናይ አንዳንዴም ቢሆን ሰይፍ ከማንሳት አትቦዝንም ነበር። እኔም የእውነት በሰይፍ ወይም በንግግር አሊያም በተለያየ መንገድ የተሻለ ነው አልልም። እውነት ስልጣኗን እንድታሰራጭ እንተዋት። በንግግርም በስምምነትም በእሳትም ጥራግራ በእጇ በእግሯም ይሁን በጥፍሯ እንድትቋቋም እንተዋት። በፍጹም አትሸነፍም፣ መሸነፍ ያለበት ካልሆነ በስተቀር። የእስልምና መመሪያ ከጭካኔና ኃይል የራቀ ነው። እስልምና ሃይማኖት የእዝነትና የርህራሄ ለኃይልና ጭካኔ ቦታ የማይሰጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን ዋቢ በማድረግ አላህ በቁርአኑ እንዲህ ሲል ይገልጻል። ከአላህም በሆነች ችሮታ ለዘብክላቸው፣ አመለ መጥፎ ልበ ደረቅም በሆንክ ኖሮ ከዙሪያህ በተበተኑ ነበር። የእስልምና ትምህርቶችም እዝነትና ርህራሄ መሰረት ያደረጉ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አዛኞች አላህ ይዘንላቸው፣ በምድር ላይ ላለው እዘኑ፣ ሰማይ ያለው ያዝንላችኋል። እስልምና ሁሉንም ሰው በእዝነት ሊታይ እንደሚገባና ከዚህም አልፎ ከጠላትም ጋር ሊተገበር እንደሚገባ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ያስረዳናል። ምርኮኞችንም በመልካም ያዛቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከጠላት ወገን ለተማረኩት ምርኮኞች ይህ ከሆነ ምክራቸው ለሚሰልሙ ደግሞ እንዴት እንደሚሆን አስቡት። እስልምና እዝነትና ርህራሄ ከሰው ልጅ አልፎ ለእንስሳ ተገቢ እንደሆነ ይገልጻል። አንድ ሰው ለእንስሳ ባሳየው እዝነት ምህረትና ጀነትን ለማግኘት ምክንያት እንደሆነው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ይነግሩናል። አንድ ሰው መንገድ እየሄደ ውሃ ጥም ጠናበት። ወዳገኘው ጉድጓድ ገብቶ ውሃ ጠጥቶ ሲወጣ አንድ ውሻ ጭቃ ሲልስ ያያል። ይህ ውሻ እኔ የተጠማሁትን ያህል ተጠምቷል ማለት ነው ይልና ወደ ጉድጓዱ ወርዶ በጫማው ውሃ ሞልቶ አጠጣው። አላህም ማረው አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ለእንስሳቶች በምናደርገው ነገር ምን እንዳለን ማለት ነው በማለት ነቢዩ ሰለላሁ ዐለይሂ ወሰለምን ጠየቁ። እሳቸውም ሆድ ያረጠበ ሁሉ ምን እንዳለው አሉ። በተቃራኒው ደግሞ እንስሳት ማሰቃየት የከፋ ቅጣት እንደሚያስከትል ከሚከተለው የነቢዩ ሐዲስ እንረዳለን። አንዲት ሴት ድመትን አሰረች፣ አልቀለበቻት፣ ውሃ ላጠጣቻት ወይም ደግሞ ለቃት ከመሬት ያገኘችውን እንድትበላ አልፈቀደችላት። በዚህ ሰበብ የእሳት ሆናለች። ነቢዩ ያስተምሩት ለእንስሳ በጣም አዛኝና ሩህሩህ እንድንሆን ያስተምራል። ታዲያ እስልምና ለእንስሳት የሚገባው እዝነትና ርህራሄ ይህን ያህል ከሆነ አላህ ሱብሓነሁ ወተዓላ ከሁሉም ነገር አልቆ የፈጠረው ውድ የሰው ልጅ የሚገባውን እዝነትና ርህራሄ አስቡት። የእስልምና የጦር አመራር ስርዓት ከጠላት ጋር የሚደረግ ጦርነት ፍትሃዊነት የሞላው ከበደል ነፃ መሆኑን ይገልጽልናል። በእስልምና ውስጥ ጦርነት የሚባለው ነገር ከሙስሊሞች ስሜታዊነት የጸዳ ነው። ይህም በተለያዩ ክህሎቶች ራሳቸውን በማሳተፋቸው ነበር። እንደ ሂሳብ፣ ሕክምና፣ የፈለክ ጥናት፣ የእንጨት ስራ፣ የህንፃ ጥበብ፣ ጌጣጌጥና የመሳሰሉት። ለጦርነት እምብዛም ቦታና ግምት አልሰጡትም ነበር። በእርግጥ ይህ ስህተት ነው። ምንም እንኳን ሰላማዊና ሰብአዊ የሞላው ሰው ወዳድና ሰላም ወዳድ ስሜት ቢኖራቸውም ለጠላትና ዓላማቸው ምድር ላይ ክፋትና ምግባረ ብልሹ ተግባራት ማስፋፋት የሆኑትን ግምት ውስጥ ማስገባት ነበረባቸው። ለጦርነት እምብዛም ቦታና ግምት አልሰጡትም ነበር። በእርግጥ ይህ ስህተት ነው። ምንም እንኳን ሰላማዊና ሰብአዊነት የተሞላው ሰው ወዳድና ሰላም ወዳድ ስሜት ቢኖራቸውም ለጠላትና ዓላማቸው ምድር ላይ ክፋትና ምግባረ ብልሹ ተግባራት ማስፋፋት የሆኑትን ግምት ውስጥ ማስገባት ነበረባቸው። ሽብርተኝነት አላህ በቁርአኑ እንዲህ ሲል ይገልጸዋል። ለእነሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን
አላህ የሚያውቃቸውን የምታሸብሩ ስትሆኑ አዘጋጁላቸው። በጠንካራ የጦር ዝግጅት ተንኳሹን ማስፈራራት ወይም ማሸበር በላጭ እንደሆነ ቁርአን ውስጥ እናያለን። ማሸበር ወይም ማስፈራራት የሚባለው ግን ሰላማዊ ሰው ሳይነኩ ፍቅር የሌለው በበሽተኛውና በተጎጂ ስቃይና ህመም የማይደሰት በሟች ሬሳ ሳይቀልዱና ምርኮኞችን እያሰቃዩ ከመዝናናት ፍጹም የራቀ ነው። ሰላሁዲን የቀደምት ሙስሊሞች የጦር አዛዥና መሪ ምርኮኞችን ያክም ነበር። በመካከላቸው እየዞረም ውሃ ያጠጣቸው ነበር። ሆን ተብለው ባልተፈጸሙና አጋጣሚ በደረሰባቸው ያልተለመደ ጉዳትና ስቃይ ያለቅስ ነበር። ጦርነት በሙስሊሞች ዘንድ በሐሳብ ደረጃ ውል ብሎ በፍጥነት በግርግር ባለማስተዋልና መጨረሻው ቁጭትና ስቃይን የሚያወርስ ጦርነት ሳይሆን ጥቃትና በደል ለማስወገድ ፍትህና ሰላም ማህበረሰቡ ዘንድ ለማስፈን የሚደረግ ጦርነት ነው። በመሰረቱ እስልምና ውስጥ ከእስልምና ውጪ ያለው ማህበረሰብ ጋር የሚኖረው ግንኙነት ሰላማዊና ተመሳስሎ የመኖር ስሜት ያዘለ ነው። ወደ ሰላም የሚያደርሱ ወይም የሚጠሩ የተለያዩ መንገዶች ተጠቅመው ውጤትን ካላመጣን ግን እስልምና ለሚከተሉት 5 ሁኔታዎች ጦርነትን ይፈቅዳል። አንደኛው ራስን፣ ቤተሰብና ሀገርን ለመከላከል የሚደረግ ጦርነት። አላህም እንዲህ ይላል፣ እነዚያንም የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰንንም አትለፉ፣ አላህ ወሰን አላፊዎችን አይወድምና። ሁለተኛው የተበደለንና የተጨቆነን ለመርዳት የሚደረግ ጦርነት። ይህ ነው በእስልምና ውስጥ የሰው ልጅ መብት ለመጠበቅ የሚደረግ ጦርነት። አላህም እንዲህ ይላል፣ በአላህ መንገድና ከወንዶች ከሴቶችና ከልጆቹ የሚሆኑትን ደካሞች እነዚያን ጌታችን ሆይ ከዚህች ባለቤቶቿ በዳይ ከሆኑት ከተማ አውጣን፣ ከአንተም ዘንድ ለእኛ አሳዳሪን አድርግልን፣ ከአንተም ዘንድ ለእኛ ረዳትን አድርግልን የሚሉትን ለማዳን የማትጋደሉት ለእናንተ ምን አላችሁ? ሶስተኛው እምነትን በማጉደል ስምምነት በማፍረስ መተዳደሪያ ደንብን በመጣስ የሚደረግ ጦርነት። አላህም እንዲህ ይላል፣ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታቸውንም ቢያነውሩ የክህደት መሪዎችን ከክህደት ይከለከሉ ዘንድ ተዋጓቸው፣ እነርሱ ቃል ኪዳን የላቸውምና። መሐላዎቻቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም? ትፈሯቸዋላችሁን? ምእመናን እንደሆናችሁም አላህ ይበልጥ ልትፈሩት የተገባው ነው። አራተኛ ከሙስሊሙ ህብረት እርቅና ፍትህ ትተው አፈንግጠው የወጡትን ስርዓት ለማስያዝ የሚደረግ ጦርነት። አላህም እንዲህ ይላል፣ ከምእመናንም የሆኑ 2 ጭፍሮች ቢጋደሉ በመካከላቸው አስታርቁ፣ ከሁለቱ አንደኛይቱም በሌላይቱ ላይ ወሰንን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስክትመለስ ድረስ ተጋደሉ። ብትመለስም በመካከላቸው በትክክል አስታርቁ፣ በነገሩ ሁሉም አስተካክሉ፣ አላህ አስተካካዮችን ይወዳልና። አምስተኛ ሃይማኖትን ለመጠበቅና ለመከላከል። የሃይማኖት አስተምህሮ ለህዝብ እንዳይደርስ የሚያግድ፣ አማኙን የሚያሰቃይና ወደ እምነቱ መግባት የፈለገውን የሚከለክለውን ለመዋጋት የሚደረግ ጦርነት። ምክንያቱም እስልምና ለሁሉም ህዝብ የሚደረግ ጥሪ፣ ማንኛውም ሰው ሊሰማው ሊያውቀው ከሌላው ጥሩ ነገርና ፍትህ ካገኘበት ወደ ሃይማኖቱ እንዲገባ እንጂ እስልምና ለተወሰኑ ህዝቦች የሚደረግ የሃይማኖት ጥሪ አይደለም። ግዛትን ለማስፋፋት፣ የህዝቡን ሀብት ለመንጠቅ፣ በጸጋው ለመጠቀምና ውጤቱ ጥፋትና መመሰቃቀል የሆነ የበቀል ጦርነት፣ ጉልበትና ኃይል ለማሳየት ጉራን መሰረት ያደረገ ጦርነት እስልምና በጥብቅ ያወግዛል። ምክንያቱም እስልምና ውስጥ ጦርነት የሚደረገው ለአላህ ተብሎ ንግግሩን፣ ሃይማኖቱን ከፍ ለማድረግ እንጂ የነፍስ ወከፍ ስሜትን ለመጠበቅና ለዓላማዊ ጉዳይ አይደለም። አላህም እንዲህ ይላል፣ እንደነዚያ ለትዕቢትና ለሰዎች ይዩልኝ ሲሉ ከአላህ መንገድ ለማገድ ከአገራቸው እንደወጡት አትሁኑ። የጦርነት ቁጥጥር ስርዓት በእስልምና። እስልምና ሃይማኖት አስገዳጅ ሁኔታ ሲፈጠር ጦርነትን ፈቅደዋል። ከመሆኑም ጋር የራሱ የሆነ ቁጥጥርና ስርዓት አለው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በአላህ ስም በአላህ መንገድ አላህን በካደው ላይ ተዋጉ፣ ግን አትካዱ፣ አታስመስሉ፣ ህፃናትንም አትግደሉ።
ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ኸሊፋ አቡበከር ሲዲቅ ረዲየላሁ አንሁ የጦር አዛዦችን ወደ ጦርነት ሲልኳቸው 10 ነገሮችን ተናግረው በሷም ተመሩ። አትካዱ፣ አታጥብቁ፣ አታታሉ፣ አታስመስሉ፣ ሕፃንን ልጅ አትግደሉ፣ ሴት ልጅና አቅመ ደካማን ሽማግሌንም አትግደሉ፣ ዘንባባን ወይም የቴምር ዛፍን አትጨፍጭፉ፣ አታቃጥሉ፣ ፍሬዋን የደረሰ ዛፍ አትቁረጡ፣ ለምግብነት ካልሆነ በሬም በግም ፍየልም አትረዱ፣ ከጅሃድ ራሳቸውን ያገለሉ ህዝቦች ታገኛላችሁ፣ እለፏቸው፣ ራሳቸውን ወደ ጅሃድ አላመጡም የሚል ትዕዛዝ ያስተላልፉ ነበር። ምርኮኛ በእስልምና ያለው ቦታ። ምርኮኛን ማሰቃየት፣ ማዋረድ፣ ማስፈራራት፣ በእነሱ መመሰል፣ ትዕግስታቸውን መፈታተን፣ ለሞት እንዲዳረጉ ምግብና ውሃ መከልከል እስልምና ይከለክላል። አላህም እንዲህ ይላል፣ ምግብንም ከመውደዳቸው ጋር ለድሃ፣ ለየቲም፣ ለምርኮኛም ለእስረኛም ያበላሉ። የምናበላችሁ ለአላህ ውዴታ ብቻ ነው። ከእናንተ ዋጋንም ማመስገንንም አንፈልግም። በተቃራኒው ምርኮኛን ማክበር፣ ለእነሱም ማዘንና መራራት እንዳለብን እስልምና ያስተምረናል። የሙስዓብ ቢን ዑመይር ረዲየላሁ አንሁ ወንድም የሆነው አቡ ዓዚዝ ቢን ዑመር እንደተናገረው በበድር ጦርነት ጊዜ ጥቂት ምርኮኞች ውስጥ አንዱ ነበርኩ። ነቢዩ ሰለላሁ ዐለይሂ ወሰለም ምርኮኞችን አደራ አሉ። ይህን የነቢዩን ሰለላሁ ዐለይሂ ወሰለም አደራ የተቀበሉ ህዝቦች ምሳና እራታቸው ቴምር አድርገው ለኔ ዳቦ ያበሉኝ ነበር ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምርኮች እንዲለቀቁ ይፈልጉና ይገፋፉ ነበር። እንዲህም ይሉ ነበር፣ ምርኮኛን ልቀቁ፣ የተራበን አብሉ፣ የታመመንም ጠይቁ። ቡኻሪ ዘግበውታል። የዛሬው ቆይታችን ይህንን ይመስል ነበር። ኢንሻአላህ በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።